የት አምጥቶ ቀስቅሶ ይገጥማል ሰው ለመለስ ዜናዊ ጉልበት የሰጠው ለመለስ ዜናዊ ሰስተናንስ በቃ ራስን የመቀየር አገርን የመቀየር ጉልበት የሰጠው ይሄ ህዝብ ነው ይሄ ህዝብ ካላምበረከክ በስተቀር እንቅልፍ አይወስደው ለአማራ ተስፋፊ ልሂቃን አለን የሚሉት አንደኛ የኢትዮጵያ ታላቅነት የሚባለው ተረተረት የሚያወሩት ተረተረት አለ ከየት እንደመጣ አይታወቅም ያ የኢትዮጵያ ታላቅነት መጥቶ ከሆነ ወይ በአክሱም ዘመን ነበር የሚባላል የአክሱም ዘመን ከነበረ የአክሱም ዘመን የማን ዘመን ነበር ብለሽ መሟገት ይችላልሽ እኔ ርዕስ አይደለም አሁን የማን እንደነበረ አሳምራ ቃለው ግን ርዕስ አይደለም ሶ ያ አማራ ተስፋፊ ልሂቅ ታላቅ ኢትዮጵያ ሲል እሱ እንደፈለገ መርሃቤት የሚባል ቦታ ትልልቅ መሳፍንት የተፈጠሩበት አካባቢ መንገድ የተሰራለት በኢህአዴግ ጊዜ ነው ምንም እዚህ ላይ የፋክት ጉዳይ ስለሆነ መሟገት አንችልም ለሚሚዳ የሚባል ቦታ መንገድ ይሰራለት ወሎ ካቤ ጀምረሽ እስከ ዋድላ አትላንታ ቡግና ግዳም ብለሽ ላሊበላ ገብተሽ መንገድ የተሰራው በኢህአዴግ ጊዜ ነው የሁሉ የአማራ ልሂቅ ነኝ የሚል ቀጣፊ በአማራ ህዝብ ስም ሲሸቅል የፈጠራት ነገር ታላቋ ኢትዮጵያ የምትባል ኮንሰፕት እሱ እንደፈለገ የሚጠመዛት ኮንሰፕት ነው ሶ የሱ እንጀራ መቼ ተዘጋ በኢህአዴግ ምክንያት ግን ኢህአዴግን እንደንተና አይቆጥርም ኢህአዴግ እንደ ተቋም ሳይሆን ይሄ ህወሓትንም አይደለም ህወሓትንም ለዚህ ደረጃ ያደረሰው የትግራይ ህዝብ ነው ስለዚህ ትግራይ ጠላት ነው ብሎ ያምናል አብይ አህመድ ድንክ ነው የፖለቲካ ድንክ የሁሉም ነገር ድንክ ነው አብይ አህመድ ኖርማሊ ጤነኛ ሀገር ቢሆን ኖሮ ወይ ጸበል ወይ የአእምሮ ህክምና ሆስፒታል መግባት የነበረበት ሰው ነው ይሄ ሰውዬ እሱ እናቱ በ7 አመቱ ነገረችኝ የሚለው ነግራው ይሁን አይሁን ነግረውት ይሁን አይሁን አላቅም ግን ህልም የሚያደናቅፈው ሌላ ሰው መስሎ አይታየው ህወሓት ማለት ነው የትግራይ ህዝብ ነው የሚያደናቅፈው በአካል የነገረን ነው ነገርሽ አማራ እኮ ልክ አስገባው ነበር ኦሮሞይት የማይደርስም እናንተ ናችሁ ታስቸግሩኝ ህወሓት ማለት ነው የትግራይ ህዝብ ነው የሚያስቸግረኝ የሚል ሰው ነው እነኚህ ሰዎች ተሰባስበው ማፍረስ አለብን ያሉት ትግራይን የትግራይን ህዝብ መሰረታዊ እሴቶች ለመደምሰስ የትግራይ ህዝብ ቀና ብሎ የሚሄድበት ሁኔታ ማጥፋት መቻል አለብን የተንበረከከ ትግራይም ቢሆን የራሱ ችግር ያለበት ነው ብለው ስላመኑ ትግራይን እንደ ህዝብ መጥፋት አለበት ነው የተንቀሳቀሱ ሰው የጀመሩት እንቅስቃሴ በዋናነት ህዝቡ እንደ ህዝብ እንዲጠላ ማድረግ ነው አሁን ተመልሰው 8 ወር አንዴ በእኗል ጠፍቷል ጁንታው እንዲህ ብሏል ምናምን ያላወሩት ወሬ የለም ኦኬ አሁን በጣም በታሪካችን ፕሮባብሊ ተሰምቶ የማይታወቅ መከራ አድርሰውብናል ተሳክቶላቸው እኔ የግሌ ነገር እኔ ለኔ እንደ አዲስ እንደመወለድ ነው ወስደው እንኳን ትግራይን ለማወቅ እንኳን የትግራይን አባቶች እናቶች ለማወቅ እድሉ ገጠመኝ ጀግንነት በተረት መሰማው አይደለም በአካል ያዩት ጀግንነት እንኳን ለማየት ወጣቶች ከማንም በፊት ጠላት ጋር ተናንቀው ሲወድቁ በአካል ለማየት እንኳን እድሉ ገጠመኝ ሳንፎርቹኔት ኢንጂነሮች ሆነው ማገልገል የነበረባቸው ወጣቶች ለህዝባቸው ክብር ሲሉ ሲሰዋ አይቻለሁ ግን ሶ ቤት እንኳን ሆነ ያን በማድረግ ተቀለበሰ እነዚህ ሰዎች አሁንም ቢሆን ለትግራይ ህዝብ አስበው ያቆሙት ፕሮፓጋንዳ አልነበረም ቀጥለውበታል አብይ አሁን ሊከፍት የሚችልበት እድል በገጠመው ቁጥር ደመቀ የሆነ ማምታታት የሚችልበት መድረክ በገጠመው ቁጥር የትግራይ ህዝብ ለማሳነስ በመከር ነው እድሜያቸውን ያሳለፉት የአማራ ተስፋፊ ልሂቅ የአማራ ልሂቅ ያልኳል ለማማራ ልሂቅ የገበሬ አባቱን ኑሮ ሊቀይር የሚሞክር የሚታተር የአማራ ልሂቅ የለም ማለት ነው ግን ግዛት ካላስ መለስኩ ብሎ የሚፎክረው ሁሉም ይሄ በአማራ ህዝብ ስም አማራን ለአደጋ የሚዳርገው በኦሮሞ ህዝብ ስም ኦሮሞን ለአደጋ የሚዳርገው በሆነ ህዝብ ስም ህዝቡን ለእንትን የሚዳርገው ተሰብስበው ይሄንን ህዝብ ካላምበረከኩ በስተቀር እንቅልፍ አያገኙ ሰው አሁን ተመልሰው እሱን ነው እየደገሙ ያሉት በተገኘው አጋጣሚ ሲሰድቡት ስሙን ሲያጠፉት ከመቅጽበት መጥፋት አለበት አንዴ እንዲህ ነው አንዴ ዘሩ መጥፋት አለበት የሚሉት ህዝብ ዘሩን ማጥፋት አልቻሉም አንዴ በቁጥር
ይሄን ያክል ህዝብ እንዴት ያሸንፋናል ብሎ በቁጥር ነው የህዝቦች ግጥም አይደለም ይሄ ገመድ ጉተታ አይደለም ገመድ ጉተታ የሆነ ቡድን ትይጅና 90 ሚሊዮን ህዝብ ከ7 ሚሊዮን ህዝብ ጋር ገመድ ሊጎትት ይችላል እንደዛ አይደለም ህዝቦች የገጠሙት ጦርነት የለም እዚህ ውስጥ ያማራ ተስፋፊ ልሂቅ ከአብይ አህመድ እና ከኢሳያስ አፈወርቂ ጋር ሆኖ አለን የሚሉትን አጀንዳ ለማስፈጸም ጠላት ሆኖ የጋራ ጠላት ነው ያሰባሰባቸው ጠላት ሆኖ ያገኙት አሁን ለምን ተመልሰው ወደዚህ ገቡ ብትይ አሁን እንደገና ሪማይንድ የቀየሩት ነገር ለምን ፍርስ ፕሌስ ስዱን አላቆሙት ቀየሩት ይሆናል የስዱን መንገድ እንጂ አሁን ተመልሰው ቀደም እንዳልሽው ወያኔ ህወሓት ጁንታ ምናምን ይባል ጁንታ እንደሚባል በቅርቡ ጊዜ ነው የሰማሁት ስልክ ምናምን ማግኘት ከጀመርነው በኋላ ነው እንጂ አላውቅም ነበር ሚዲያም በደንብ ተከታተለ እነዚህ የሚሏቸውን ሰዎች አይደለም አሁን ቀጥታ ህዝቡን ማስደብ ጀምረዋል አቶ አገኘው ተናግሯል አገኘው ተሻገር እኔ እዚህ መጥቶ ያወራውን ባሰማሽ እዚሁ ትግራይ ቲቪ ላይ አለ እዚህ መጥቶ ማለት አገኘው ሞቅታ ባለበት በሙሉ እንደፈለገ የሚናገር ሰው ነው አሁን እንዳገኘው ተሻገር አይነቱን ሰው መሪ አርጎ የተቀበለ ማህበረሰብ የራሱን ጤንነት ቼክ ማድረግ መቻል አለበት እኔ እንትን ይያልኩ አይደለም ብሌም ይያርኩ አይደለም ያማራ ህዝብ ላይ የተጫነ ሰው ነው እንጂ ያማራ ህዝብ እጃውቶ የመረጠው ሰው አይደለም አገኘው ተሻገር አብይ አህመድ የኢትዮጵያ ህዝብ እጃውቶ የመረጠው ሰው አይደለም የኔም ኃላፊነት ጭምር ነው አብይ አህመድ ሲመረጥ እጃ አላወጣሁም በመጀመሪያ ዙር ሁለተኛ ዙር ላይ ግን የምጃውጥ ያለው ሰው ከብሌሙ ነፃ ነው ማለት እነዚህ አይነት ያምሮ ህሙማን መሪ አርጎ የተቀበለ ማህበረሰብ ነው ቼክ ማድረግ ያለበት ራሱ ነው ቢያንስ የትግራይ ህዝብ እኔንም ነፃ አውጥቶኛል ከእንደዚህ አይነቱ የእብደት አዝማሚያ እነዚህ ሰዎች እንደ መሪ ከመቀበል ነፃ እንደወጣ አልተቀበልኳቸውም ግን ሙሉ በሙሉ ነፃ እንደወጣ የትግራይ ህዝብ አግዞኝ ነው ለዚህ አንተ እነዚህ ሰዎች ወጥተው ይሄ ህዝብ ጠላት ነው ይልሻል ይሄ ህዝብ ጠላት ነው ይልሻል ይሄ ህዝብ ጠላት ነው አዎ ጠላት ነው ለነሱ የማንበርከክ አገርን በባርነት አገርን የማንበርከክ ፍላጎት አልተገዛም አይገዛም ብቻ ሳይሆን ህልማቸውን አምክኖ ሰዎች ናቸው የነገሩኝ አልሰማሁትም አገኘው ራሴን አጠፋ ነበር አላማጣ ቢያዝ ኮረም ቢያዝ ወልቃይት ቢያዝ ነበር አያጠፋም አንድ ጓደኛ እንዳለኝ በተመድ ወይም በገለልተኛ አካል ተጣራ ይሄን ውሳኔ አልወሰንም ይላል ይለኛል እነዚህ አይነት በሽተኞች የፈለጉትን ቢሉ መገረም የለበንም እንደ አዲስ ለምን ተከፈተ ዘመቻው ለምትይ ዘመቻው መቀድሞውኑ ስላልተዘጋ ነው አልተዘጋም ዘመቻው አልተዘጋም ምክንያቱም ይሄ ህዝብ እስኪንበረከክ ድረስ ዘመቻው የሚቀጥል ነው ማለት አሁንም ቢሆን ሁሉንም ያነሳሱ ቀስት ይዘህ ገጀራ ይዘህ ይሉታል መድፎቻቸውን አስረክበው ያላችሁ አሁን ሰዓት የኢትዮጵያ ፌደራል አርሚ የሚባለው ፌደራል ሰራዊት የሚባለው የቀረው ሁለት ክፍለ ጦር ካለ አላቅም ማለት ተቆጥሮ 10 ይሆነን ያላቅም ግን በወሳኝ መልኩ ግን የፌደራል ሰራዊት የሚባል ሰብረነዋል ደምስሰነዋል እዚህ ላይ ለእንትን የፈጠርኩት አይደለም ራሴን ለማጽናናት የፈጠርኩት ነገር አይደለም ጎንደርን መከላከል አይችልም የፌደራል ሰራዊቱ ባህር ዳርን መከላከል አይችልም የፌደራል ሰራዊቱ ባይዘ ሴም ቶክን አዲስ አበባን መከላከል አይችልም የኛ ሰራዊት አዲስ አበባ መግባት ፍላጎት ካለው የሚከለክለው ኃይል የለም ምንም የሚያጠራጥር ነገር የለም ያ ማለት መንገድ ላይ ቶክስ አይገጥመንም ማለት አይደለም ይገጥመናል ምንም ጥያቄ የለም ያ ማለት የሆኑ ሰዎች ቀስትም ይዘው ታንክም ጭምር ብቻ አይንቀሳቀሱ ማለት አይደለም አብይ አህመድ አጃቢዎቹን ሳይቀር ይላካ ያው አጃቢዎቹ ነው ይማርካሉ እንገላለን አጃቢሽን እስከመላከ ድረስ መንግስቱ አለማርያም የህወሓት ሰራዊት ደነባ ሲደርስ ነበር አጃቢዎቹን መላክ የጀመረው አብይ ካልዋን መላክ ጀምሮ ጨርጨር አካባቢ ቆቦ አካባቢ መላክ ጀምሮ ያልኩ ያለው እነዚህ ሰዎች ባህሪያቸውንም ድሮም አልቀየሩም አሁንም ቢሆን እሱን ነው የሚቀጥሉት የተቀየረ ነገር የለም መልካም ይሄን ህዝብ ካላጠፉ ሰላም አያገኙም እኛ እነዚህ ሰዎች ካላጠፋን ሰላም አናገኝም ማለት ቢያንስ ላንቃቸው መዘጋት መቻል አለበት ቢያንስ ጣታ የሚስቡባት ጣት ተቆርጣ ማየት መቻል አለበት ከዛውጭ የሰው ሰፈር የማመስ ፍላጎት የለንም ከእንትናችን በላይ ከትግራይ ህዝብ አስፒሬሽን ከትግራይ ህዝብ ፍላጎት በላይ ጂኦግራፊካሊ ፖለቲካሊ የማማተር ፍላጎት የለንም መልካም አቶ ጌታቸው ምናልባት እንደዚህ ከሆነ እነዚህ ኃይሎች መጀመሪያ ይሄ ጦርነትንም ሲጀምሩት የትግራይን ህዝብ ለማንበርከክ ካሊያም ለማጥፋት ከተቻለ የጀመሩት ጦርነት ነው የኢትዮጵያ በሙሉ አቅሙ የኢትዮጵያ መንግስት በሙሉ አቅሙ የኤርትራን በሙሉ አቅሙ የአማራ ኃይል ከመደበኛ እስከ ኢመደበኛ አደረጃጀቶች ከሽፍታ እስከ ልዩ ኃይል ሁሉም ገብቷል የቴክኖሎጂና የድሮን ድጋፍም እንደተጠበቀ ሆኖ ግን ይህንን
በ360 ዲግሪ ተከቦ መፈናፈኛ አጥቶ ባንክ ኔትወርክ ሁሉም ተዘግቶበት በላይም በታችም እሳት ሲወርድበት 8 ወር ሙሉ ተቋቁሞ መክቶ በክንዱ ቀብሮ ያባረረና ድል ያስመዘገበ ህዝብ ምን የተለየ ትርጉም አለው? ምን የተለየ ሚስጥር ቢኖረው ነው የትግራይ ህዝብ? እኔ አሁን ፈረንጆች ምን ያሉ መሰለኝ አሜሪካውያን የተለየ ህዝብ ነው ማለት ለእንትኑ ለቋንቋ አይመችም፣ ጥሩ አይደለም። ውስጥ የሚነግረኝ ይህ ህዝብ ለመብቱ የቆመ ህዝብ ነው፣ የማይደራደር ህዝብ ነው፣ የሰዎችን መብት የማይጋፋ ህዝብ ነው ብዬ በገልጸው ነው ይሻል። ለመብቱ ግን ከማንም በላይ ራሱ የሚቆም ጠበቃ የሚቆም ህዝብ ነው። የሚከፈለውን ሁሉ መስዋዕትነት ቢከፍል ህዝብ ነው። እኔን እንደመሪው ቆጥሮ እኔን ለማዳን ከማንም በላይ የቆመ ወጣት አቃለው ሰራዊት ለኔ ሁሉና ሲምፕል ያው ሲምቦል ሆኜ ካላገለግላችሁ ካልነስተቀር የተለየ ነገር ሰራላችሁ አለ። የህዝብ የተለየ ህዝብ ነው ወደሚል የሚያስገርም ህዝብ ነው ብቻ ብል ይበቃኛል። ከሌሎች ጋር በማነጻጸር መግለጽም አንፌር ነው። ሁሉም ህዝብ የራሱ ጥንካሬ የራሱ ድክመት ሊኖር ይችላል። አላውቅም። ስለ ትግራይ ህዝብ ነው አሁን ማወራው። ትግራይ ህዝብ ለባርነት አልገዛም ብቻ ሳይሆን ባርነትን ከማይ ልጆቹን በሙሉ ቢያጣ እኔ አንድ ያረፍኩበት ቤት አንድ ሰው ሀረጎት የሚባሉ ናቸው። ምን አሉኝ? እግዚአብሔርም ጨከነብን፣ ኮሮና የሚባል በሽታ አለ፣ ሁሉም አይነት በሽታ በዛ መግደል ሲችል የማይበሉትን በሬ በሚያርዱ ጅቦች እንዴት ያስበላናል አሉ። በየቦታው ሄደው ዝም ብሎ ሻኛ አይተው ሻኛ የፈለገ ሰው በሬ ያርዳል፣ የማይበላውን በሬ it's pregnant ሰው የገለጽ ማለት ነውር በማያውቁ ሰዎች እጅ ጣለን ነው። ምክንያቱም ዓላማው የትግራይ ህዝብ ኮምፕሊትሊ ስነልቦናው መስበር ነው፣ ማንነቱ እንዲሰበር ማድረግ ነው። በመሪዎቹ መተማመን እንተው፣ በመሪዎቹ አለመተማመን ይችላል። የትግራይ ህዝብ ያቃል ከዛ በፊት በራሱ ማንነትም ጭምር እንዳይተማመን የማድረግ ፍላጎት ነው። ይሄንን ተቋቁሞ 8 ወር 7 ወር እንደገና ተመልሶ አፈርልሶና የሚባል አባባል ሲደጋገም እንደ ቀልድ ወስደዋል። ኖ አፈርልሶ ግብአተ መሬት ይገብቶ የነበረ እንደገና ተመልሶ ይሄን አረጋ። ምንድነው የተለየ ኳሊቲ ያለው? በቃ ነፃነቱን ሲሪየስሊ የሚወስድ ህዝብ ነው። ሌላ ነገር የለውም። ለባርነት አለመገዛትን የምሩን የሚቃወም ህዝብ ነው። ባርነትን ለሞመንትም ቢሆን ለቅጽበትም ቢሆን መታገስ ማይችል ህዝብ መሆኑ ነው። ሶ እኔ ከነገሌ ጋር በማነጻጸር አይደለም ገልጸው። ሌሎች ህዝቦች ከትግራይ ህዝብ መማር ካለባቸው ቼክ ማድረግ ያለባቸው እኛ ለቅጽበት ባርነትን መቋቋም እንችላለን። አብይ አህመድ የፌደራል ሰራዊቱ 2 ጊዜ ደምስሰናል፣ 3 ጊዜ ደምስሰናል። ህጻናት መለመለ ያስገባል ፌደራል ሰራዊት ውስጥ 24ኛ ክፍለ ጦር የሚባል 25ኛ ክፍለ ጦር የሚባል 21ኛ እኔ ነገር ሲያለው 21ኛ ክፍለ ጦር ኦሪጂናል 20ኛ ክፍለ ጦር ነኝ የሚል ሰው ካለ አንድ የትግል ጓዳችን ጋር የሰራዊት አመራር ጋር ስናወራ አንድ አስቂኝ ነገር ልንገርሽ። 21ኛ ክፍለ ጦር ያልነበርኩበት ቦታ ሌላ ቦታ ያልነበርኩት እኔን ሊማርኩ ሄደው እቃ አዝረከረከ ብለው ዜና ባወጡበት ለት ኢንታየር ዲቪዥን ኢንክሉዲንግ ይሄን ዜና ያስተላልፈው ሰው በሙሉ ተደምስሷል። ዘውም ላይ ነበር። አይ 21ኛ ክፍለ ጦር ነኝ የሚል ኦሪጂናል ሰው ያልሞተ ወይም ያልተማረከ ሰው ካለ ወሮታን ከፍላለን ብለ ነገር ልኝ። እነዚህ ክፍለ ጦሮች ስማቸው ብቻ ተይዞ ህፃናት እየተሰበሰቡ 21ኛ ክፍለ ጦር የተባሉ ይመጣሉ። እንደ አዲስ እየተደራጁ መደራጀት የሚባል ቋንቋ የለውም። 21ኛ ናቸው ተብሎ ነው የሚሄዱት። እነዚህን የመበተን ስራ ነው እየሰራን ያለው። የቀሩ አየር ወለድ ኮማንዶ የሚባሉ አሉ። መጨረሻ አብይ እንዲጠብቁ ተብሎ እነሱ ጋር እየገጠመን ነው። እነሱ ስንት ቀን ያቆያሉ የሚለቀር የትግራይ ህዝብ ዩኒክ ነገር ካለው ኮማንዶ በዩ ገለገለ ወጣምሻ። እኔ አንድ የጦር ሰራዊት የሰርድ አርሚ አዛዥ አንድ አሁን ያለው ሲሆን የኛ ተዋጊዎች ቀጫጭን ወጣት ልጆች ናቸውና ግዙፍ ሪፐብሊካን ጋር ላይተው ጀመራ ካይ እነዚህን በጥይት የሚጥሏቸው መስሏል ታያቸው። ብዙዎቹ የ2 ሳምንት የ3 ሳምንት ስልጣና ያላቸው እና አንዱ ነጥቆ ዝም ብሎ ነው በውጊያ መሃል ያው እንደሚወድቁ እና ኢሚዲየትሊ እነዚህ ሰዎች
አላማ ያላቸው ህግ ማስከበር ዘመቻ ብሎ ነው ያመጧቸው ህግ ማስከበር ዘመቻ ጉድ ነው በሄሊኮፕተር በአውሮፕላን የሚደገፍ በታንኮች በመድፎች የሚደገፍ የህግ ማስከበር ዘመቻ ዓለም ላይ ታይቶ አይታወቅም ስለዚህ ይሄን ብለው አሳምነው ያመጧቸው ሰዎች የትግራይ ህዝብ አየር ወለድ ኮማንዶ የሚባሉትን ካወዳደቃቸው አንፃር ነው የሚመዝነው እንጂ ሊሰሩት ከሚችሉት እና ራሱን ለመከላከል ሳይችል ከቀረ በሚያፈርሱት ቤት በሚያቃጥሉት ክምር በሚገሏቸው ከብቶችና በጎች ብቻ ነው የሚያሰላው እነዚህ ኮማንዶዎችን የተለየ መዋጋት ብቃት አላችሁ ብሎ አስበው አያውቅም የትግራይ ህዝብ በምን ምክንያት አሸነፈ ካልሽኝ ከምንም ነገር በላይ የትግራይ ህዝብ የተደራጀ ህዝብ የትግራይ ህዝብ በአመራር የሚያምን ህዝብ ነው የትግራይ ህዝብ ለመሬቱ ለእምነቱ ሰምሮ የቆመ ህዝብ ነው የተደራጀ በመደራጀቱ ምክንያት ደግሞ ወዳጅ ጠላቱን ለመለየት የሚያስችል አይዲዮሎጂካል መሰረት የያዘ ቢያንስ ጠላት ሲል ደግሞ ሲገመግም ሲተነትን እሴቶች አሉት ክብሮች አሉት ከታሪክ የሚያጣቅሳቸው ከራሱ ኤክስፒሪየንስ የሚያጣቅሳቸው ከልምዱ የሚያጣቅሳቸው ሁሉ ነገሮች አሉት ያ ስለሆነ አግዞናል I'm proud to be የዛ ህዝብ አካል የዛ አመራር አካል መሆኔ ደግሞ I'm proud እንዳልኩሽ ነው እንደው ዩኒክ ነገሩ ምናምን ብለሽ ከሌሎች አንፃር ማነጻጸር ስለማልፈልግ የራሱን የትግራይን ህዝብ ኳሊቲ ብቻ ነው ነገሮች የፈለኩ ቢያንስ ባርነትን አልቀበልም ሲል እየቀለደ አይደለም የምሩ ነው ቢያንስ ለነጻነቴ ራስን በራስ ለማስተዳደር መብት ይቆማለሁ ሲል እየቀለደ አይደለም ይላይፍ ሙላ አይደለም የምሩ ነው ይሄ ህዝብ ነው በዛ ምክንያት ነው እነዚህን ነፍሰ ገዳዮች ማንበርከክ የሚችልበት እድል ይፈጠራል የሚሉታል መልካም ምናልባት አሁን የዚህ የትግራይ ህዝብ አካል ነው እንግዲህ በተለያዩ ዓለም ሀገራት የሚኖሩ ተጋሩ ዲያስፖራዎችም እንግዲህ ያሳዩት ለትግራይ ህዝብ ድምጽ ሆነው እየተፈጸመ ያለበትን ግፍ ረሃብን እንደ ጦር መሳሪያ አስገድዶ መድፈር እንደ ጦር መሳሪያ እየተጠቀመ መሆኑን የኢሳያስም የአብይ መንግስትም ለዓለም አቀፍ ማህበረሰብ ከማሳወቅ አንፃር የነበራቸው ጠንካራ የሆነ በዲፕሎማሲውም በህዝብ ግንኙነቱም በሌላም የተገኘው እድልስ እንዴት ያዩታል ያው የትግራይ ህዝብ አካል መሆኑ እዛው ውስጥ ነው ማለት መኩራት ካለብሽ በፓኬጅ ነው የምትቆረው የትግራይ ዲያስፖራ የትግራይ ህዝብ አካል ነው እኔ አንድ መልእክት ብቻ ነው ማስተላለፍ ፈልገው ምንድነው ደረትን ነፍተህ መሄድ ትችላለህ የትግራይ ዲያስፖራ የታገልክለት ህዝብ ድምጹን ያሰማለት ህዝብ እንቅልፍ አጥተህ የታገልክለት ድምጹን ያሰማለት ውርደቱን አላይም ብለህ በሁሉም መድረክ የተሟገተለት ህዝብ ጠላቶቹን አንበርክኳል ብቻ ሳይሆን እንዳይመለሱ አድርጎ ይቀብራቸዋል ሶል ይርችናፕ ልክ በትግራይ ህዝብ እንደኮራው ሁሉ የትግራይ ህዝብ አካል የሆነ የትግራይ ዲያስፖራም ያኮራኛል ይሄም ጃራ ማለት ነው መልካም አሁን ስለ አብይ አህመድ አቅምና አንሳ ያለበት ቁመና እንግዲህ አቶ ጌታቸው እርሶም እንዳነሱት በተደጋጋሚ ያው በአውደ ውጊያው ላይ ክፍለ ጦሮቹን እንደ አዲስ ያው እንደማደራጀትን ባንለው እንደ አዲስ ግቡ እየተባሉ እየመጡ አላማውና ግቡ ያልታወቀለት ጦርነት ህግ ማስከበር ነው ጁንታው ተቀብሯልኮ እንዲህ ብሏልኮ በሚሉ በተለያዩ ምክንያቶች ወደዚህ ጦርነት የተማገደው የሰራዊት ብዛት ምናልባት የአሉላ አባነጋን ዘመቻ የመጨረሻውን እንኳን ብናነሳ ከ30 እስከ 40 ሺህ የሚቆጠሩ ወታደሮች ከጥቅም ውጭ የሆነበት ዘመቻ ነው የነበረው ቀረርቶና ፍከራው ደግሞ አሁን እየቀጠለ ነው ያለውና አጠቃላይ ቁመናው እንዴት ይገልጹታል የአብይ አህመድ ሰራዊት የሚባል የለም የአብይ አህመድ የህልም ሰራዊት አለ ቆቦ እስከ ወልዲያ ባለው ኢንጌጅመንት አዙ ስፒክ ከጨርጨር እስከ ጭፍራ ሚሌ ባለው ኢንጌጅመንት በሁሉ መቅጣጫዎች ከማይጸብሪ በፊት እንባማድረ ፍየልዋ ዲማ ይጽ ጸለም ተቀላላ
ማይጸብሪ ይዘሽ አደርቃይ ዛረማ የሁሉ አለ የሚባለው ኃይል ተሰብስቦ ከጥቅም ውጭ ሆኗል ማለት አለኝ የሚለውን ሰራዊት ለምሳሌ የዚህ የደቡብ ግንባር ከወሰድሽ ካሰለፋቸው 30 ታንኮች አካባቢ ተቃጥለው 17 መስለኛል ታንኮች 18 ታንኮች ምድፎቹ ለቁጥር የሚታክት ነው በሰራዊታችን እጅ ወድቀዋል። ኮረም ባላ አላማጣ ሜዳ ነው ወጋ ምታረግም ያው ግራ ካሱ ከተሸነፈ ወይ የሚሸሽ ነው የሚኖረው ከዛው ውጭ ብዙ ትርጉም የለውም። ለመጓት የመጀመሪያ የትግራይ እናቶች ስም የተሰየመው ኦፕሬሽን ሲካሄድ ያሉላ ባነጋ እንዳልሽው ነው ከ40 ሺህ በላይ ከተገቡት ዋናዎቹ የሚባሉት ኃይሎች ዛሬ ነው የደቀቁት ዋና የሚባሉት የቀሩት ደግሞ እዚህ ላይ ነው እያለቁ ያሉት ኢንክሉዲንግ አየር ወለድ ኮማንዶ የሚባል የሪፐብሊኩ ፕሬዝዳንት አጃቢዎች ጦርነት ውስጥ ገብተው ማለት ያው ትልልቅ ቁመና ስላላቸው የተለየ ለውጥ የሚያመጡ ስለሆኑ አይደለም የመጡት የሚሞቱት ሞተው የሚማረኩት ተማርከው የኦሮሚያ ልዩ ኃይል የምናምን ሚሊሻ እና የሚባል ቀደም እንዳልኩሽ ኮረማ ካይ ጓንዴ እኔ ትልቁ ችግር ገጥመኝ የነበረው የውጭ ሚዲያ ሲጠይቁኝ ከባድ ማለት ያው ኋላ ቀር መሳሪያ ምናምን ትያለሽ ጓንዴ አሁን ለምሳሌ በእንግሊዝኛ ምንድነው የምትይው ማንም አያውቀው ማንም ሊያውቀው አይችልም ምክንያቱም ከ500 ዓመት በፊት የነበረ ጠመንጃ ያዙ ሰዎች ምን ተብሎ እንደተነገራቸው ከበሬዎች ናቸው ማረስ ነው ያለባቸው አብይ አህመድ የጥሞና ጊዜ ለትግራይ ሰጠው አለ ውሸቱን ነው በኃይል አስገድደን አስወጥተነው ነው የወጣውን የተረፈው አምልጦ አፋር የገባለ ተከታትለን ምን እንጨርሳለን ብለን ወክረናል ምክንያቱም ተመልሶ የትግራይን ህዝብ ማስፈራራት አይችልም ይወጣ በ10 ደቂቃ ገባለው ምናምን እሱ አይቻልም ትግራይን እናት ማስፈራራት የሚያስችል አቅም ማንም ሰው ሊኖረው አይችልም አሲምፕላዛ አማራን ወጣት እንደገና ሊያስጨርሱ እና አገኙት ሀገር ብቻል አገኘው ያምሮ ህሙም መሆኑ ነው እንጂ አላማጣ በያዝ ራሴን አጠፋለሁ ካለ አላማጣ ላይ እንኳን ቼክ ይደረግ ሊል ይችላል ወልዲያ ከተደረሰ በኋላ ምንድነው የሚለው ነው ወልዲያንም ያደነው ኃይል የለም ነግርሻለሁ እሱ የተወለደበት አካባቢ ሲያዝ ምን ሊል ነው ያ አካባቢ የተያዘው በወታደር ብቻ የሚጠበቅ ስለሆነ ነው ቆቦ ሲገባ ዞብል ሲገባ ራማ መንደፈራ የኛ ሰራዊት ሲገባ ቆቦ ሲገባ ሮቢት ሲገባ አዋሪ ሲገባ ህዝብ ለምን በደስታ ተቀበለው ማለት እልል ሚላለ ግን ቢያንስ በእንጀራው በሚስቱ በመሬቱ በማንም የመጣበት ሰው የለም ይሄን አውቋል እነዚህ ሽፍቶች ትግራይ ህዝብ ላይ ብቻ አልነበረም የዘመቱት እነዚህ ሽፍቶች እሱም ላይ ነው የዘመቱት ሱጣው የትግራይ ሰራዊት ጠብ ከነዚህ ሽፍቶች ጋር ነው ምንም የሚያጠያይቅ ነገር የለም አገኘሁን ላድን ብሎ መንገድ ላይ የቆመ የሮቢት አርሶ አደር አላየሁም መማረክም አያስፈልግም እነዚህ ሰዎች ከነጠመንጃቸው ወደ እርሻቸው እንዲመለሱ ማድረግ ነው ለትግራይ የሰጠውን የጥሞና ጊዜ ለማራ አርሶ አደር መንሳት ምን ፈልጋ አልሰጠም እንዳልኩሽ ውሸቱን ነው ግን ተመልሶ የአማራ አርሶ አደርን ጓንዴ ይዘህ ግጠም ይላል በታንክ ያልቻለውን ሰራዊት አማራ አርሶ አደር በኦሮሞ አርሶ አደር በአፋር አርሶ አደር አርብቶ አደር በሶማሊያ አርብቶ አደር በእነዚህ ሁሉ አይችልም ሰራዊት የሚባል የለውም አብይ አህመድ የቀሩት አጃቢዎቹን አሁን ዛሬ አሁን በመነጋገርበት ሰዓት አሁን አየር ወለድ ሪፐብሊካንና የሚባሉት የትርኢት የሚመስል ያሻንጉሊት የሚመስል ጠመንጃ ያዙ ሰዎች ይህ አይነት ቀልድ መስሏቸው ወጊያ እየገቡ ያለቁ ነው አሁን አብይ እና የሱ ጋንግ የሽፍታ ቡድን የያዙት ነገር ድሮ መንግስቱ ኃይለማርያም ያሰለቸን ቀረርቶ የሽፍቶች የገኔ አገር እንዴት ጣላት ይደፍረዋል የሚል ሙፈከራ ያሰሙ ዳቦ ቆሎ ያሰሩ እናቶችን ያምታቱ እኔ ምክር አብይ ሰራዊት የለውም
የቀሩትንም ለቅመን እንጨርሳቸዋለን የቀሩትንም በተደራጀ መልኩ አሁን ሁርሶ አስገባ በ3 ቀን ስልጠና አወጣለሁ ሊል ነው ከአርሶ አደር ልጆች ካጠበለን መድፍ ተኩሰን እንበትናቸዋለን የተበተኑት ወደ ሀገራቸው እንመልሳለን የትግራይ እናት ላይ የምትተኮስ አንድም ጥይት እንዳትኖር አድርገን እንሰራለን ያቢ እንጀራ ያምታቱ መኖር ከሆነ ያምታታ መኖር ይቀጥል ሲፈልግ የሚቀጥልበት ቦታ አምታቶ የሚልካቸው ወጣቶች ግን የትግራይ እናትን የትግራይ ሴትን ኤልሳን እናቷን አክስትሽን ልጆችሽን ማስፈራራት ማይችሉበት ደረጃ ላይ እናደርሳለን እሱ ነው የኛ አቢ ሰራዊት አለው ወይም መሟገት አልፈልግም ለቅም ሚሊዮን ማሰለፍ ይችላል አሁን ሚሊዮን ምን ማለት ነው ሚሊዮን የሚያሰልፈው ለምን አላማ ነው የሚሞተው የትግራይ እናት ለመድፈር የትግራይ ገበሬ ሞፈርና ቀንበር ለመስበር ይሄ ኮዝ ሆኖ ያውቃል ይሄ ፍትሃዊ አላማ ሆኖ ያውቃል አገኙ ተሻገር ሁመራለው የሚለው መንግስት ሁመራ የኔ ነው ብሎ ሲፎክር ሁመራ ትራክተር ዘርፈው እርሻ አቃጥለው ነው የሚመለሱት ሶላካቸው ፋኖች ወዘቶች እንጂ ይሄ ሀገር አገራችን ነው ስለዚህ እናቆየዋለን ብሎ ልማት ላይ ሲሰማሩ አልታየም መኪኖች ተዘርፈው የትግራይ መንግስት መኪኖች የግለሰቦች መኪኖች ተዘርፈው ጎንደርና ባህር ዳር ትግራይ ታርጋ ወደ አማራ እንቀይራለን ብሎ በይፋ ማስታወቂያ ሰርተው ሲቸወቸው የኖሩ ዘራፊዎች ናቸው እነዚህ ዘራፊዎች የአማራን ህዝብ ይወክላሉ የአማራ አርሶ አደር ከዚህ ዘረፋ ሌላው ይቀርና ከዚህ ዘረፋ ምን ደረሰው ምን አገኘ ሶሲዋሹ ነው አብይ አህመድ ሰራዊት የለውም ሰራዊት የሌለው ስላልፈለገ አይደለም ሰራዊቱን ብዙዎቹ ክፍለ ጦሮች ልንገርሽ ምስራቅ እዝ ትግራይ ውስጥ ነበር አሁን ከጨርጨር እስከ ጭፍራ ምስራቅ እዝ ነው ሙሉ በሙሉ ይደመሰስ ነው አሁን የቀረውን ማለት ነው ሰሜን እዝ ነበር ትግራይ ውስጥ ወልዲያም ውስጥ ሰሜን ምዕራብ እዝ ትግራይ ውስጥ ነበር ምዕራብ እዝ ተንቤን ይዋጋ ነበር ደቡብ እዝ 21ኛ ክፍለ ጦር 11ኛ ክፍለ ጦር የደመሰስናቸው የጭላ አድ ዒሸር የደመሰስናቸው እንደዚህ የሻዕቢያ 80% ኃይል ትግራይ ውስጥ ነበር እነዚህ ተሰባስበው ካማራ ልዩ ኃይል ተብሎ በጣም ነው የሚያሳዝነው ቾግሮስ ብርጌድ 2 ሰዓት አልተዋጋም ወደ 9 ሻለቃ ነው 10 ሻለቃ የያዘ ብርጌድ ነው በእንትን ማይተሹ መጣይ ቾግሮስ ብርጌድ እንዴት ነበር ባላ ነበር ወግው ዛካያን አዛዥ ጠይቀው የቴዎድሮስን ስም ከማራከስ በዘለለ ምንም ቁም ነገር አልሰሩም 2 ሰዓት አልተዋጉም ሸሽቶ ሚልክ ብርጌድ ይላል በላይ ዘለቀ ብርጌድ ይላል እዚህ ግባ የሚባል ልጅ ህፃናት መግደል ነው ቁም ነገር አድርገው የሰሩት ይሄ እነዚህ አማራን ይወክላሉ የአማራ አርሶ አደር በእነዚህ መደምሰስ ምክንያት እልል ነው ማለት ያለበት ለምን ይጨነቃል ሶ የአማራ ህዝብ ቁጭት ሊሆን የሚገባው ይሄ ሁሉ አቅም ይሄ ሁሉ ጉልበት ለርሻችን በኋላ ለማዳበሪያ በኋላ ለልማታችን በኋላ ብሎ ነው ሆነ ያለበት እንደዛ ነው ይመስለኝ ሰሜን ወሎ ያየሁት ሰሜን ጎንደር አሁን ከአደርቃይ ጀምረሽ ያሉ አካባቢዎች ላይ ያየነው ነገር የሚያሳየው የአማራ ህዝብ የነዚህ ሸቃጮች አላማ ራማጅ አይደለም የሚል ሰራዊት የለውም ሰራዊቱን ተመላልሶ ሞልቶ በአዲስ ሪክሩት ሞልቶ ይልከዋል ራሱን ጨርሰናል የቀሩት ክፍለ ጦሮች የተወሰኑ ክፍለ ጦሮች ምዕራብ ምናምን ወለቃ ሊኖሩ ይችላል ማለት አሁን ሰዎች ከጨምሮ ልዩ ኃይል ሁሉም አይነት የፎከረ ይመጣል የኦሮሚያ ልዩ ኃይል የሚባሉ ተኩስ ኃይል ለማመዱ ነው የመጡት ፎር ጋድ ሴክስ ተኩስ ጦርነት የሚሳቅበት ይሹ አይደለም ግን አንዳንዴ መሳቅም ትገደጃለሽ ምንድነው የሚሰሩት እነዚህ ሰዎች ለአንድ ሰው ኢጎ ሲባል ስንት ወጣት ነው መርገፍ ያለበት አብይ አህመድ ሰራዊት የለውም ሪፐብሊካን ጋርዱን የመጨረሻ አጃቢዎቹን ገለን ስንጨርስ ነው የሚያምነው ይሄን ችግር ስለዚህ ኢትዮጵያ ህዝብ ነው አሁን መልክ ለአብይ አህመድ አይደለም አብይ አህመድ ይሄን ያቋል ደመቀ መኮንን አሳምረው ያቋል አገኙ አሳምረው ያቋል የኔ መልክ ኢትዮጵያ ህዝብ
ስንት ጊዜ ነው ልጆችን እየላክ አድራሻቸው ሳይታወቅ ያለው የሚመጡት? ገበሬዎቹን ሰሜን ወሎ፣ ሰሜን ጎንደር በግልጽ የኛ ሰራዊት የተሰጠው መመሪያ እስካልተኮሰ ድረስ ያርሶ አደር ጠመንጃ አትንጠቅም የሚል ነው። በፍጹም አነካም። ጠመንጃ ተሸክሞ መዞር ባህሉ የሆነ ህዝብ ለምን ብለን ነው ጠመንጃ የምናስጠው? ሰው አይተናኮል። ሰው ከተናኮለ ጠላት ይሆናል ማለት ነው። ሰው ጉዳዩ ከአማራ አርሶ አደር ጋር የተደረገ ጠብ አይደለም። ከአፋር ህዝብ ጋር የተደረገ ጠብ አይደለም። ከነዚህ ሽፍቶች ጋር የተደረገ ጠብ ነው። እነዚህ ሽፍቶችን ህይወት ዘራለሁ የሚል ኃይል ተደራጅቶም ሳይደራጅም ህይወት አይኖረውም። ዛትማቻ ከነሽው እዛውጭ አብይ አህመድ ዝም ብሎ ነው የሚያናፋው። እዞቹም በሙሉ ካስጨረሰ በኋላ አሁን የእናት ሀገር ዳር ድንበር ምናምን ይባላል። በሉዓላዊነት ላይ የተጋረጠ አደጋ ትግራይ ሌላ ሀገር ነው እንዴ? ያው ሌላ ሀገር እንዲሆን ገፍተው ያደርጉት ነው አውቃለሁ። ግን ቢያንስ አሁን ባለው ደረጃ ዓለምም አያቀንም እንደ ሀገር አርጎ እሱም ቢሆን ለድንበር እነዚህ አይነት ነውረኞች አም ፕራውድ እንኳን ይህን ጸረ ህዝብ ሰራዊት ይህን የአብይ አህመድ አጀንዳ የሚያራምድ ሰራዊት እነ ብርሃኑ ጁላ ውትድርና የሚባል ትንሽም የነበረቻቸው እውቀት ጠፍታቸው የአንድ ተራ እብድ ትእዛዝ እየተቀበሉ ህዝብ ሲያስጨርሱ ወጣት ትርጉም የሌለው ወጣት ሲያስጨርሱ ቀይ ኮፍያ ስላለበስሽው ጥሩ ተዋጋ ያወጣው አንድ ሰው እንደውም ለኢላማ ምቹ ነው የሚሆነው እና እነዚህን አርገው ያስጨርሱ ሰዎች አሁንም አያፍሩም። ብዙ ሺህ ወጣቶችን እየመለመሉ ነው እየወጡ ከተማ አስተዳዳሪ ምናምን ይክልል አስተዳዳሪ እንደውም ወደዛ ልመጣ ነበር። ቀጥሎ የነበረው ጥያቄ ምንድነው? አሁንም ያው እየቀሰቀሱ ነው ያሉት። የሐሰት ፕሮፓጋንዳው ቀጥሏል። ያው በሉዓላዊነት ላይ የተጋረጠ አደጋ ነው። ያው የትግራይ ህዝብም ጠላት ነው የሚለውም ነገር አለ። ህወሓትም በአማራ ህዝብ ላይ ሂሳብ አወራርዳለሁ፣ በኢትዮጵያውያን ላይ ሂሳብ አወራርዳለሁ ብሏል። እንደ መቀስቀሻ ነው፣ እንደ ማሳሳቻ ፕሮፓጋንዳ ነው እየተጠቀሙበት ያለውና አጠቃላይ እዚህ ጋር ያለው ነገር ሂሳብ እናወራርዳለን የሚለው ነገርስ ምንድነው? ግልጽ ቢሆን ሂሳብ ማወራረድ እናወራርዳለን ነው አትጠራጠሪ። ሂሳብ ማወራረድ ብዙ ጊዜ ነው ካልኩት ነገር ጋር ነው የሚነጻጸር የሚያያዘው መሰለኝ። የአማራ ልሂቃን የሚል ጀነራል ኤክስፕሬሽን አለ። አብዙ ሰው የተማረ ሁሉ የአማራ ልሂቅ አድርጎ ራሱን ይቆጥራል። የአማራ አርሶ አደርን ህይወት ለመቀየር የሚታተር የአማራ ልሂቅ የኔ ጓደኞች አሉ ማቃቸው ከነጤንነታቸው ያሉ ትልልቅ ሰዎች በጣም አከብራቸው ሰዎች ስም መጥቀስ አደጋ ላይ እንዳልጥላቸው ብዬ ነው። ከልባቸው ለአማራ ህዝብ የሚጨነቁ ጓደኞች አሉ፣ ስለ ህዝባቸው የሚያስቡ በዴፊኒሽን የአማራ ልሂቅ ምትው ውስጥ ያሉ የሚመስሉ እነዚህ ሰዎች አይደሉም የአማራ ህዝብ ጠላቶች። እነዚህ ሰዎች አይደሉም የትግራይ ህዝብ ጠላቶች። ተስፋፊው ልሂቅ ነው። መርሃቤቴ ተወልዶ መርሃቤት የሚወስድ መንገድ ከተሰራ በእንጀራው የሚመጣበት የሚመስለው አዲስ አበባ ገብቶ ደጃዝማች ተብሎ ሊሆን ይችላል፣ የደጃዝማች ልጅ ተብሎ ሊሆን ይችላል፣ የሚኒስትር ልጅ ተብሎ ሊሆን ይችላል፣ የአወራጃ አስተዳዳሪ ልጅ ተብሎ ሊሆን ይችላል። ድልድይ ሰብሮ ሳይሰራው ናቱ ሰው ከመጣ ዲቃላ በእንጀራው ሊመጣበት ብሎ አስቦ ለብቻው ትምህርቱን ተምሮ እንደንትን ሲያናፋ የነበረ ሰው ራሱን እንዳድራጊ ፈጣሪ ሲቆጥር የነበረ ሰው ተመልሶ የአማራ ህዝብ ወኪል ሆኖ ሲፎክር ታያለሽ። በእንጀራው የመጣበትን ኃይል የኔ ጠላት ነው ብሎ እንደማስቀመጥ የአማራ ህዝብ ጠላት ነው ብሎ ማስቀመጥ ይፈልጋል። ስለኔ የአማራ ተስፋፊ ልሂቅ ምልሽ ሁሉን ነገር ለብቻው ይዞ ነሰሰር ለአማራ ማለት አይደለም። ባይዞ ብዙ አሉ ከተለያየ ህብረተሰብ ክፍል ተውጣጥተው ከተለያየ ብሔር ከተለያየ የትግራይ ተወላጆችም አሉ። የዚህ ልሂቅ ተስፋፊ ልሂቅ አስተሳሰብ በሽታ ወራሾች ሆነ። ይሄ ያልነበራትን ግሎሪ ኢትዮጵያ አንስቶ አውርቶ አይጠግብም። ግን ኢትዮጵያውያን ወደ ግሎሪ እንዲመጡ ወደ ታላቅነት እንዲመጡ ለማድረግ የሚያስችል የአርሶ አደርን ህይወት የመቀየስ ስራ አይሰራም። ያየውም መሬት ስለ ወልቃይት ሲዘፍኑ የአማራ ተስፋፊ ልሂቅ ስለ ወልቃይት ህዝብ አያወራም። ለመሬት ነው ሰሊጡ ምናምን ነው የሚልሽ፣ ቅቤው ሰንጋው ነው የሚልሽ።
የአማራ አርሶ አደር ስለ ሰንጋ ስለ ሰሊጥ ለማውራት እድል ሳይሰጠው ኑሮ እንዲቀይር የተሻለ ነገር እንዲኖር እድል ሳይሰጥ ራሱ በፈጠረው የህልም ዓለም ራሱ በፈጠረው ተረት ውስጥ ገብቶ የተፋፊነት ህልም ይዞ የኢትዮጵያን ስልጣን ብሔር ብሔረሰብ የሚባል ነገር አልሰማ አልፈልግም ብሎ ብሔር ብሔረሰብ ብላችሁ ጣጣ ውስጥ ከተታችሁን ስለዚህ ሁሉም አማርኛ ተናገር ሁሉም ያበሻ ቀሚስ ትልበስ ሁሉም አይ ዶንት ኖ የሆነ ነገር ታርግ ብሎ ባንድ መዝሙር ልትዘምር ይፈልጎ ልዩነት የሚመስል ሲያይ ካልደፈጠጥኩ የሚል ማለት ነው። ይሄ ልሂቅ ዋና ጠላት አድርጎ የፈረጀው ቲፒኤልኤፍን ማጥፋት ይችላል በፈለገው መንገድ። የትግራይን ህዝብ ነው ጠላት አድርጎ የፈረጀው። ኢትዮጵያ ራሷ ነው አደጋ ላይ ጣለው ይሄ ልሂቅ ይሄ ተስፋፊ ልሂቅ። ሁመራ በትግራይ እጅ መሆኑ በህግ የተወሰነ ነው ብለን አስበን ሺአማራ መሬት ነው ብለን እንውሰድና ሁመራን ለማስመለስ ጦርነት ነው የሚሻለው ፍርድ ቤት መሟገት ነው የሚሻለው። ሁመራን ለማስመለስ ሁመራን ብቻ ሳይሆን ኢትዮጵያን እንዳገር ካላጠፋሁ እንቅልፍ አይወስደኝ የሚል ኢሳያስ አፈወርቂ ጋር መስራት ነው የሚቀለው ወይስ ይነስም ይብዛም ኢትዮጵያዊ ነኝ ከሚል ደብረጽዮን ጋር መስራት ነው የሚቀለው? ይሄ ልሂቅ እኔ ከሞት ሰርዶ አይብቀል የሚል ተስፋፊ የአማራ ልሂቅ ነው። ይሄ ልሂቅ ኢትዮጵያን አፍርሷል። ይሄ ልሂቅ አብይ አህመድን ፍሮንት አድርጎ አብይ አህመድ እንደዚህ አይነት ሶፊስቲኬትድ አእምሮ የለውም። የረባ ትምህርት የተማረ ሰው አይደለም። በጫጫታ በሆይ ሆይታ እናቴ ነገረችኝ ያለውን ትንግርት ተግባር ያደርጋል ብሎ ንጉስ ለመሆን የሚታተር ሰው ነው። ኦኬ ይሄንን ይዘው ይሄ ልሂቅ ትግራይን በአጋጣሚ አይደለም መድፍ ድንገት ሲተኩስ እኔ ላይ ሲያነጣጥር አይደለም ትምህርት ቤቴን ያፈረሰው እኔ ላይ ሲያነጣጥር አይደለም ትራክተሮችን ይዘርፈው እኔ ላይ ሲያነጣጥር አይደለም ክሊኒኮችን ያወደመው ሆስፒታሎችን ያወደመው። ኤርትራ በቀደምለት ልዩ ሆስፒታል አቋቋመን ያላል ከትግራይ በተዘረፈ አያፍሩም። አፍረ ከነዚህ ሰዎች ጋር ሆነው የሳቁ የተሻላቸው ወንድሞቻችን እናንተ ናቸው። ቢኮዝ ትግራይን ለማንበርከክ የትግራይን ህዝብ ለማንበርከክ በሚደረገው እንቅስቃሴ ኢትዮጵያም ቢሆን ትፍረስ ዋናው ዓላማ የትግራይን ማንበርከክ ነው የሚል ተስፋፊ ልሂቅ ነው። ይሄ ጠላት ከሰራው ስራ አንፃር እህቶችን ደፍሯል፣ እናቶችን ደፍሯል፣ ገለዋል፣ አሰቃይቷል። ከዚህ ልሂቅ ጋር ሂሳብ ማወራረድ ማለት የኔ የሚላቸው እናቶች መድፈር ማለት አይደለም። ከባህላችን ውጭ ነው፣ ከመርሃችን ውጭ ነው፣ ከእሴታችን ውጭ ነው። ከዛ በላይ ነን። ከባህር ዳር ስለመጣ ከመንዝ ስለመጣ ከጎንደር ስለመጣ ከተጉለት ስለመጣ ተጉለት ሄዶ ህፃናት መድፈር ሊሆን አይችልም። ይሄ ወንጀል ነው። የነሱን ብልግና የመድገም ነገር አይደለም ሂሳብ ማወራረድ ማለት። የትግራይ ታርጋ ያለው መኪና በይፋ አገኘው ተሻገር በሚያቀው ልክ ጎንደር ወደ አማራ እንቀይራለን የሚል ቢሮ ተከፍቶ የግለሰብ ንብረት እኔ የግል ንብረት ልብሴን ወስደውብኛል ልብሴን አስመልሳለሁ ልል ነው። ልብሴን ነው የወሰዱት፣ ጫማዬን ነው የወሰዱት፣ ቴሌቪዥን ነበረኝ። እንደዛ ማለት አይደለም። በስርዓት በዲዛይን ሲስተማቲክ በሆነ መንገድ ትግራይን ህዝብ ሻመት ወደ ኋላ ለመመለስ ባረጉት እንቅስቃሴ ላጠፋት እያንዳንዱ ጥፋት ሂሳብ መክፈል መቻል አለባቸው። ኦፍ ኮርስ እናወራርዳለን፣ አትጠራጠሩ። ይሄንን ቀሽም ሀገሩንም ህዝቡንም የማይወድ በጥላቻው ታውሮ የራሱ ወገን ሊሆን ይገባ የነበረ ህዝብ ለማጥፋት የተንቀሳቀሰን ኃይል መቀመቅ ካላወረድን ምኑን በሰላም እንኖራለን? ሂሳብ ማወራረድ ማለት ይሄ ኃይል ተመልሶ እንዳይነሳ ማድረግ ማለት ነው። የአማራ ህዝብም ጭምር ከዚህ ኃይል ነፃ እንዲወጣ ማድረግ መቻል ማለት ነው። እኔ የአማራ ህዝብ ራሱን በራሱ ነፃ ማውጣት አቅም ያለው ህዝብ ነው። ጊዜና አማራ ህዝብ ነፃ በማውጣት አዋክናለሁ ብያለሁ ነው ተገቢም ስላልሆነ ይሄ ልሂቅ የሰራት ከኤርትራ ኃይሎች ጋር ሆኖ የሰራት እያንዳንዷ ወንጀል ኢንች ባይ ኢንች መወራረድ ይኖርባታል። ይሄ ማለት ለፍትህ መቅረብ ያለበት ለፍትህ ይቀርባል፣ ሪስቶር መደረግ ያለበት ፍትህ ሪስቶር ይደረጋል ነው ያልኩት ያለው። የተዘረፈ ንብረት መመለስ መቻል አለበት ያልኩት ያለው። ይሄንን ያምታታል።
አገኘው የሰው ትራክተር ዘርፎ ዘመዶቹን ካከበረ በኋላ ከኤርትራውያን ጋር ሆኖ የአገር ንብረት ዘርፎ ወርቅ መዳብ ነሐስ ጋር ነው ሁሉም ዘርፎ ራሱንና ወገኖቹን ካከበረ በኋላ አብይ አህመድ ይሁን ሁሉ ሰርቶ አገር ካዋረደ በኋላ ሂሳብ እናወራረድን ይያሉ ነው ተጠንቀቁ ይላል ሂሳብ እናወራረዳለን የአማራ ህዝብ ጋር ምናወራረደው ሂሳብ የለንም ጠብ የለንም እንደ ፈረስ ፕሌስ የአማራ ህዝብ ጋር ምንም እናወራረደው ሂሳብ የለንም የአማራ ህዝብ እንደማንኛውም ተበዳይ ነው ልጆቹ አላግባብ 2-3 በውሸት የተገደሉበት ህዝብ ነው እኔ ነግርሻለሁ ኤቭሪዌር አይ ጎ ሰራዊት ጋር ስለሄድ በጣም የሚያሳቅቀኝ የሞቱ ወጣቶች ማየት ነው የራሴ ልጆች የራሴ ወንድሞች ሞተው አይቻሉ ተሳቀቅ ያቃ የሚሰማሽ ስሜት የነዚህን ሞት ለመበቀል የሚያስችል ግድያ በፈጸምን ማለት ይሆን ነበር እኔ መሆን ይገባው ነበር እኔ ስሜት ነው ምንም ማያውቁ ህግ ማስከበር ተብለው የመጡ ትንንሽ ልጆች 19 ዓመት 18 ዓመት ልጆች መተኮስ ማያውቁ ፉል ሎድ ይዘው ነው ከመንዝ ከተጉለት ምን ብለው እንደሚነግራቸው እግዚአብሔር ነው የሚያውቀው ከዚህ ሊጋ እኔ ብቻ አይደለሁም የአማራ ህዝብ ሂሳቡን ማወራረድ መቻል አለበት ለምን እንወሻሻለን አማራ ህዝብ ጉያውስ መወሸቅ አንችል ማንፈቅድለትም ኦሮሞ ህዝብ ጉያውስ መወሸቅ አንችል አንፈቅድለትም የመግደል ዘመን አንድ ጥይት እስኪቀራቸው ድረስ እናንበረካቸዋለን ያን ሰዎች አሁን መጥቶ አንድ ጥይት እስኪቀር ድረስ እንዋጋለን ይላል የማን ጥይት እስኪቀር ቆቦ ሄደው ይጠይቁ ሮቢት ሄደው ይጠይቁ ያስጣልነው ጠመንጃ የለም አደርቃ ሄደው ይጠይቁ ያስጣልነው የገበሬ ጠመንጃ የለም ከነ ጠመንጃው ስራውን መስራት ይችላል እርሻውን ማረስ ይችላል ሞፈሩን አልሰበርንበትም ቀንበሩን አልሰበርንበትም ነው ከአማራ ገበሬ ጋር ምናወራረደው ሂሳብ የለም ከአማራ ጤነኛ ለህግ ጋር ምናወራረደው ሂሳብ ምን አገባው አርሶ አደሩን ህይወት ሊቀይር የሚፈልግ የአማራ ወጣት የአማራ ምሁር አብሬ እሰራለሁ አብረን ከኖርን ሰየው ካልኖርን በጎረቤቶች ነው ሆነን የምንኖረው ወንድማቾች ሆነን የምንኖረው ምንም የሚያሳቅቅ ነገር የለውም ስለዚህ ተጠያቂነት እናመጣለን ነው ኤግዛክትሊ ከዚህ ሽፍትነትን እንደሞያ ከቆጠረ ኃይል ጋር ግን ሂሳብ እናወራርዳለን ፎር ሞመንት መጠራጠር የለብንም አገኘው ለፍርድ ካላቀረቡ ደመቀ መኮንን ለፍርድ ካላቀረቡ በምን ስሌት ይቆማል ህፃናትን አስገድሎ ህፃናትን አስጨፍጭፎ ጀነራል ገሌነኝ ብሎ አገር አስጨርሶ ሲፎክር ሲፏልል በየመድረኩ እንደ ኮሜዲያን ሲያብጠለጥል የነበረ ብርሃኑ ጁላን ሂሳብ ካላወራን ብርሃኑ ጁላ የአማራ ልሂቅ ተስፋፊ ልሂቅ መጫወቻ ነው ስራ ማስፈጸሚያ ነው ስለኔ የአማራ ተስፋፊ ልሂቅ አካል ነው ብርሃኑ ጁላ ወደ እንትና እንግባ አብርሃም በላይ የሚባል እንከፍ ትግራይን በጊዜያዊነት አስተዳደራለህ ነው ወዝተውስ ተብሎ መጥቶ ይሆነ ነገር ያደረገ የአማራ ተስፋፊ ልሂቅ መጫወቻ ነው ሙሉ ነጋ የአማራ ተስፋፊ ልሂቅ መጫወቻ ነው ለኔ የአማራ ተስፋፊ ልሂቅ ከሂሳብ እናወራለን ስል ሙሉ ነጋንም ጭምር ነው ማወራለን ዮሐንስ መንገግ ማን ነበር ስሙ ዮሐንስ እንጀራ ሌላ ቀጣፊያ ባለቀ ሰዓት ላግዝ ሁሉ ፈልጋለሁ ይል ነበር እንደዚህ አይነት በሽተኞች ጋር ሂሳባችን እናወራርዳለን እዚህ ላይ ጥርጣሬ መኖር የለበትም እዚህ ላይ ጥርጣሬ መኖር የለበትም ታዲያ እንዴት ነው ተጠያቂነቱን ማምጣት የሚቻለው መጀመሪያ የሚተኩሷት ጥይት እንዳትኖር በማድረግ ነው ስለዚህ ኢትዮጵያ ዝም ብለህ መፋታትም ካለ ዝም ብለሽ አትፋቸው ያኮረፈ ባል ያኮረፈች ሚስት ናት ዝም ብላ ሻንጣ ይዛ ምትወጣው ሻንጣ ይዞ የሚወጣው ባል ነገር የለም ኢትዮጵያን ለመገንባት የትግራይ ህዝብ ከማንም ባላነሰ ከማንም እኩል ምናልባትም ከማንም በላይ ሰርቶ ኢትዮጵያ ጉዳይ እኛንም ያገባናል ምንም እንትን ማለት እኮ የለበትም ስለዚህ ሀብት ክፍፍል የንብረት ጥያቄ የካሳ አሁን ንብረት ላይ ሀብት ላይ አይደለም አሁን ይሄ ያልኩሽን ተስፋፊ ልሂቅ ባህሪ መወረስ የለበንም መሆን ካለበት ስርዓት ባለው መንገድ ነው መሆን ያለበት ኦኬ ስርዓት ይሄ ኃይል የኢትዮጵያን ፊውቸር በሚመለከት መወያየት ካለብን ይሄ ኃይል ሂሳቡን መክፈል መቻል አለበት ተጠያቂነት መኖር መቻል አለበት ትግራይ ስለተፈጸሙ ወንጀሎች የኤርትራ መሪዎች ተጠያቂዎች መሆን አለባቸው ሁሉ ከዚህ የሚመነጭ ክርክር ነው በተጠያቂነትም እናረጋግጠው በመጀመሪያ ደረጃ የሚተኩሷትን ጥይት የሚፎክርባትን ጉሮሮ ላንቃ በማዘጋት ነው መጀመሪያ እሱን ያያረግን ነው ቀጣዩን ስንደርስበት ምን ነው የዛሬ አንድ ወር አብይ አህመድ ሰራዊቱን ከመቀሌ አሸሽቶ ሲያወጣ ከተመታ በኋላ
ጠያቂው ማን እንደሆነ የተኩስ አቁም ጊዜያዊ አስተዳደሩ ጠይቆ ተኩስ አቁም ማስቀመጡን ይፋ አድርጎ ነበር። እሱን ተከትሎ ደግሞ ዓለም አቀፍ ማህበረሰቡ ያው ድርድር እንዲካሄድም ፍላጎት ስለነበረው የትግራይ መንግስት ቅድመ ሁኔታዎችን አስቀምጧል። ታዲያ ከዚህ በጦር ወንጀለኝነት ከሚፈረጅ ኃይል ጋር ምን አይነት ድርድር ነው ሊደረግ የሚችለው? እንዴትስ ተፈጻሚ ይሆናል? ይህ ድርድር ተቀባይነት እንዳለው በይፋ ባይገልጽም ማለት ነው። ወል አብይ አህመድ ፎጋሪ የሚባል ሰው ነው። በኃይለኛ ፎጋሪ ውሸት ምናምን አይገልጸውም። በደንብ የሚሰሙ ሰዎች አሉ። ኖቤል ሁሉ ሸልመውታል እኮ ቢፎገሩ። አብርሃም እጁ የተንቀጠቀጠ የሰላም ምንድነው ተኩስ አቁም በመሳት ኦሬዲ ብላዛት ላይ ኢቭን መሸሽ የፈለገውን የተወሰነ ኃይል እንኳን ቆርጠን አስቀርተው ቀጥቅጠናል። መድፎች አስቀርተናል። ያመለጣል። ዋና ውጊያ እንዳልኩሽ ከየጭላ ጀምረሽ እስከ አግቢያ አለው እስከ ግጅት ባለው መስመር ውጊያ ትልቅ ውጊያ ከሄድ ነበር። ዋናው ሰራዊት ያ ነው። እስከ ተመተማላ እዚህ አካባቢ ያለው ዝም ብሎ የተገበሰበሰ ኃይል አንዳንዴ ጋራ ይወጣ ምሽግ ቆፍራሉ ሲል ነበር። ፖይንትለስ ነው። ደረስንበት። ኤንዌይ ሳያመልጥ ነው የደረስንበት። አብይ ፌስ ሴቪንግ ነገር ነው። አሁን በዛን ሰዓት ምንድነው የጥሞና ጊዜ ነው ወዘተ የሚለው የጥሞና ጊዜ ለትግራይ ህዝብ ነው። እሱ ጨዋታ ነው። የሆኑ ቀሳውስት አሉ በሱ ዙሪያ ምክር የሚመክሩት የሆነ ቃል ተናግረ ብዙ ሰው ያሳምናሉና ምንት እንጂ አሁን ይሰራል አይሰራም ማቆ ነገር ከኝ ግን ጥሞና ጊዜ የሰጠው ያለበት በዛ ግርግር ድንገት ተኩስ ቆቆመ ሰራዊት ለማሰልጠን እድል ይኖረኛል በሚል ነው። እኛ ያኔ አሳምረና አውቀናል። 8 ሙሉ ክፍለ ጦሮች ተደምሰዋል። በቤስት የሚባሉት በቃ የቀሩት ማለት ነው። ለምሳሌ ከአግበስ ከፊናሯ መጨረሻ ያካሄድ በነበረው ከላሊበላ የመጣ ኮማንዶ ሳይቀር ሁሉ ነው በቃ ለወሬ ነገር የተረፈ የለም። ቀደም ያልኩሽ አዛዥ ምን በቃ አለ የሚባል ሰው ካለ ለወሮታን ከፍላለን ብለን አናውንስ አርጋለኝ በቃ በዛ ደረጃ ነው። እና እዛ ውስጥ ያስተባብረ የነበረው ሰው በጣም የሚተማመንበት ተርኮት ነበር። ያው ህዝቡን አሳልፎ የሰጠ ሌላ የዚህ አካባቢ ተወላጅ ነው የነበረው። ምቻላቸውን ሞክረዋል ኮምፕሊትሊ ከጨዋታ ውጭ ሲሆን እዛ ውስጥ ሜካናይዝድ ክፍለ ጦሮች ነበሩን ማለት ክላሽና መትረየስ ብቻ ያዙ ሜካናይዝድ ክፍለ ጦሮች ነበሩ ማለት የሰው ኃይል አላቸው። ግን ሜካናይዝድ ክፍለ ጦር ተብሎ ግን ሜካናይዝድ እንትን አልነበረ የላቸው። በአንድ ቀን 4 ሜካናይዝድ ክፍለ ጦሮች ነበሩ እንትኑ ሲጠናቀቅ በቃ ሙሉ አቅም ኦልሞስት ያላቸው ከታንክ በስተቀር መድፍ 23 107 ሚሊ ሜትር ሮኬት መልቲፕል ሮኬት ላውንቸርስ ዶሽቃ ምናምን ታዩ። አንዳንዶቹ 5 ዶሽቃ የነበረው አንድ ኮር 120 በአንድ ጊዜ የገባለ አንዱ አርሚ ከነበረው 30 ምናምን ዶሽቃ በአንድ ጊዜ 200 ምናምን 300 ምናምን ይህ ሁሉ በእንትን የተፈጠረው ስለኛ ጦርነቱ ኢሴንሻሊ ያን ያብቁታል። ኢሴንሻሊ ማለት ውጊያዎች ይኖራሉ ግን ጦርነት በሚባለው ደረጃ ያን ያብቁታል ብለን ነው የደመደምነው። ሄዶ የጥሞና ጊዜ የፈለገው እንደገና ሌላ የአማራ ወጣት የኦሮሞ ወጣት አምታቶ ታላቁ ሀገር ተጠራለች ኢትዮጵያ ታላቅ ናት በብልጽግና መንገድ አይቀርም እመኑኝ ምናምን የሚያጨበረብረው ነገር አለ። በሳ ይዞ ደግሞ 1-2 ወር ለመግዛት ነበር ያሰበው። ኢሚዲየትሊ ያደረገው ምንድነው ስልክ አጥፍቷል። ባይዘው ባንክ በሙሉ ገንዘብ ተሰብስቦ ይዘው ለመውጣት ማለት ነው። አንተ ነበር ስለደረስንበት ነው እሱንም መውሰድ ያልቻለው። ኢንፋክት በእኔ እምነት እዚህ አካባቢ ያሉ ባንከሮች የትግራይ ተወላጆች ብቻ አይደሉም የሌላ አካባቢ ተወላጆችም አንኤቲካል ነው። የህዝብ ሴቪንግስ አንድ የሽፍታ ቡድን ወሮ በላ ቡድን ህወሓትን ለማንበርከክ በሚል ጠቅላላ ገንዘብ በጆኒ ያጭኖ በአንቶኖቭ የሚወስድበት እድል መኖር የለበትም ብለው ስለተባበሩም ጭምር ነው ወደረስንበት ላይ ያደርጋል ቻለ። ኢንተርኔት ዘግቶ ኮሙኒኬሽን ጠቅላላ ዘግቶ የአየር ትራንስፖርት ዘግቶ ትግራይ ውስጥ ሸቀጥ እንዳይገባ ነዳጅ እንዳይገባ ሁሉ ነገር አድርጎ
ሰላም የጥሞና ጊዜ ሰጥቻለሁ ገበሬ ራስ ማረሻውን የሰበረበትን ሞፈሩን ቀንበሩን ያቃጠለበትን ገበሬ የጥሞና ጊዜ ራስ እንደዚህ አይነት ክሩል ቀልድ ከአብይ መጣ ከገሌ መጣ ተቀባይነት የለውም ሰው መደረግ የነበረበት ነገር ማድረግ ነበረበት ሆት ፐርሱት የተከተልነውን ኃይል በተከተልነው ልክ ማስገባት ነበረብን አረጋ ኤቭሪ ስኩዌር ኢንች የትግራይ መሬት ነፃ ማውጣት አለበት አሁንም ይቀራል ኤርትራ እጅ ያለ መሬት አለ ነፃ እናወጣዋለን ቅንጣት መጠራጠር የለበትም ሶያን ስናረግ ከሰው ነው እኛ እኮ ለሰላም ጊዜ ሰተን ተዘናግተን የሚባል ጨዋታ አይደለም የአማራ ልዩ ኃይል የሚባለው የሚኒሊክን የቴዎድሮስን የበላይ ዘለቀን ስም እያስጠፋ የሚውለው ኃይል የራሱ ያለውን መሬት በቋንቋ እንኳን አይግባቡም አማርኛ አይሰማም አለሽም ራያ አማርኛ ቢነገራል ይሰማል ምንም እንትን የለውም ያው እንትን እዛው ስለሆነሽ እኔም አውቃለሁ አማራ ናችሁ ይያሉ ግራም ያጋባ ነገር የሰጧቸው ሰዎች የነሱ እንዳልሆኑ ያውቁ በዛ መልኩ አይደለም አማራ ህዝብ ጋር ጠበለው የራያ ህዝብ አማራ ህዝብ ጋር ጠበለው ከማንም ህዝብ ጋር ጠበለው በፍቅር መኖር የሚችል ህዝብ ነው ፍቅር የሚኖር ህዝብ ነው የገቡ ይሄን ካላልሽ ያልክ ሲያሰቃይ ነበር የአማራ ልዩ ኃይል ነው የሚል ዋጋለሁ አለ ፌደራሉ እንደውም ፈሪ ነው ብሎ ፎከር ጀመረ ኦኬ መመታት ነበረበት የትግራይ እናቶች ለማስፈራራት ነው ሌላ ቁም ነገር የለውም በተግባር ታየ የፌደራል ኃይል የሚባለው መጣ ቆቦ ባላ በርተክላይ እዚህ ሁሉ ገጠመ የምንማርከው ነው የመረከን አብዛኛው ሚሊሻ ግን የበተንን ቀጠለ ሰው አሁን ምትዩ የጥሞና ጊዜ ትግራይን አንቀሽ ልገላችሁ ሌላ አማራጭ ፈቀዱልኝ ብለሽ ሞት የሚፈቅድ የትግራይ ህዝብ የለም ቅድም ያልኩሽ ነው መንበርከክ የሚባል ነገር እስናት በትግራይ ህዝብ ዲክሽነሪ ውስጥ የለም አሲምፕል አዛ ሶ እሱ በጽሞና ጊዜ በሚል ስም በላፕቶፕስ በሚልካቸው ተላላኪዎች በእናብርሃም በእናገኙ ያስወራው ወሬ አይደለም እናገኙ ደግሞ መልሶ ሰውታጅ ያደርጋሉ ኖ እንዋጋለን አንድ ጥይት እስኪቀር ድረስ ራሴን አጠፋለሁ ቴዎድሮስ ሆናለሁ ማይል ሰው ቴዎድሮስ መሆን ብቻ ነው ያልቻሉት ለማንኛውም በዚህ ደረጃ የምናረጉን ማረቅ ቀጠልን ከዛ ኋላ ያለው እሱ የጥሞና ጊዜ አይደለም የማያመጡት ኃይል የለም ሰው በአፋር ሞከሩ አሁን በብዙ ቦታዎች መሰረታዊ በሚባል ደረጃ የፌደራሉ የክልል ልዩ ኃይል የሚባሉትም ድምጽ ማጣቸው ጠፍቶ ግን ካኖን ፎደርስ መላክ አያቆም ማለት አይደለም አሁን ሎፕሳይድ ጠበንጃቸውን ነጥቀናቸዋል መድፎቻቸውን ወስደንባቸዋል ታንኮቻቸውን ወስደንባቸዋል ብረት ለበስ ተሽከርካሪዎቻቸውን ወስደንባቸዋል ያቃጥለንባቸዋል ሶ የጥሞና ጊዜ የካንታቪት ቦዝዌስ የትግራይን ህዝብ የእርዳታ እህል እንዳይደርሰው ድል ያቃጠልሽ ድል እየሰበርሽ ሲሸሹ በእግር እንደምን ሄድ ያቃሉ ምንኮም ያሳሰው ነገር የለውም ጸለምት እንዳንይዝ የማይጸብር እንዲል ሰብረው የማይጸብር ድል በእግር እንደምንሻገረው ያቃሉ መድፎቻችን እንዳይሻገሩ ፍላጎት አላቸው ግን ዋናው ፍላጎታቸው የእርዳታ እህል እንዳይደርስ ነው ምክንያቱም ዓለም አቀፍ ማህበረሰብ ተጽዕኖ አድርሰው ጭምር እርዳታ አፋር ክልል ውስጥ ባደረግነው ውጊያ አንድ መንገድ የጥቃት ኢላማ ነበር ምክንያቱም ከመንገድ ጋር የራቀነው ውጊያ ሲካሄድ ነበር መርጠን ነው የተዋጋነው ግን WFP መላክ የነበረበትን ምግብ እንደ መላክ መንገድ ላይ ያገደው መድፍ እየተደበደብን ስለሆነ አንልክም የትግራይ ህዝብ ማስራብ ነው ትግራይ ህዝብ ኮሙኒኬሽን እንዳይኖረው የትግራይ ህዝብ ታሪክ እንዳይወራ የትግራይ ህዝብ ገድል እንዳይወራ የትግራይ ህዝብ ስቃይ እንዳይሰማ ይሄን የዘጋ ኃይል ስለ ሰላም ለማውራት ምንም ሞራል የለውም ሶ ይሄንን ሰላም ያሉ ሰዎች ራሱን ሰላም በሉት እንደዚህ አይነት ሰላም አይሁን እንደዛ የሚባል ነገር የለም ሶ የተክሷቁም ብሎም የወሰደው የዓለም ማህበረሰብ ብዙ የለም ወዲያው ነው የገባቸው የዩኤን ሲሸሹ የመጨረሻ ወታደሮች የዩኤን ተቋማት የነበሯቸውን የቪሳት ቨርቹዋል ሳተላይት ኮሙኒኬሽን ኢኩዊፕመንቶች ነቅለው ነው ሄዱት ማይወስዱትን አቃጥለው ነው ሄዱት አንቶኒዮ ጉተሬሽ የዩናይትድ ኔሽንስ ዋና ጸሐፊ አብይ እንደው ችግር ገጥሞት ነው እንጂ ያማራ እንትኖች አበላሽተውበት ነው እንጂ ምክንያቱም እሱ እንደዛ ነው የሚለው
ዋሮቹ አብዙት እንጂ እኔ እኮ ደህና ሐሳብ የነበርኩ ነው የሚለው እንጂ ሪፎርም ማይንድ ነው ብሎ የሚያምን ሰው ነው። ግን የዩኤን ኦፊሶች እንትን ነቅሎ የሚወጣን ሰራዊት የሚያዝ ሰው የሪፎርም አጀንዳ ሊኖረው ይችላል። እኔ በኔ ግምት አንቶኒዮ ጉተሬሽ አሁን እንደዛ ብሎ ያምናሉ የሚል እምነት የለኝም። የሚያምኑ ከሆነም ዝም ብሎ የዋህነት ነው የሚሆነው። ለማንኛውም ሰላም የሚባል ጨዋታ ነው የነበረው። እኛም በዚህ አልተሸወድንም። መውሰድ ያለበትን እርምጃ መውሰድ እንቀጥላለን። ቅድመ ሁኔታዎች ስላቀረባችሁ ብዬ ነው። ቅድመ ሁኔታዎቹ በመንግስት በኩልም በይፋ የተሰጠ ምላሽ የለም። አዎ ቅድመ ሁኔታዎች እኮ የትግራይ ህዝብ ከምንም ነገር በላይ ሁሉም ነገር በሰላም እንዲያልቅለት ነው። አንድ ወጣት is one too many። አንድ በትግራይ ህዝብ ደህንነት ሲባል የሚሰዋ አንድ ወጣት ባይኖር መርጣለሁ። በሰላም ቢያልቅ ደስታውን አልችልም። በሰላም ማለቅ ያለበት ነገር ስለ ሰላም የምር የሚጨነቅ ሰው ቢኖር በሰላም ቢያልቅ ደስታውን አንችልም። በሰላም ነው ማለቅ የነበረበት ጉዳዩ። በሰላም ቢያልቅ እንሸነፋለን የሚሉ ወገኖች ስላሉ ነው። በእኛ በኩል ክፍት ነን ያለው በቃ ያቀረብነው ምክንያት ቅድም ያልኩሽ ዝርዝር ነገሮች የአየር ትራንስፖርት፣ የሸቀጥ እንቅስቃሴ፣ ነዳጅ ይሁን ሁሉ ገድበሽ የእርዳታ እህል ገድበሽ ዘግተሽ ጉሮሮን አንቆ የትግራይ ህዝብ ጉሮሮ አንቆ ስለ ሰላም ነው መዘመረው ካለኝ አልሰማም። ስለዚህ መጀመሪያ ይሄን እናሳየኝ ነው ያልኩ ያለሁት። ቢያንስ ተኩስ እንዳቆም ዲስከሽን ውስጥ ልገባ ከሆነ እነዚህ ነገሮች አስቀድመህ ንገረኝ፣ አሳይ። ይሄንሞ በደብቆሽ አይደለም በይፋ አይ እንደዚህ እኮ አረግ ነበረ ግን አታሳፍሩኝ የማርያም መንገድ ስጡኝ የሚባል ነገር ምንም የለበትም። በይፋ በትግራይ ህዝብ ላይ በይፋ የታወጀ ጦርነት በይፋ ነው መቆም ያለበት። በሚስጥር መቆም አይችልም። የትግራይ ህዝብ ላይ የታወጀ ጦርነት ኤንድ በይፋ እስኪቆም ድረስ ቢቻል በሰላም ካልሆነ በመድፎች እና በታንኮች ለማስቆም እንገደዳለን ማለት ነው። እንግዲህ የኢትዮጵያ ሁኔታ ትግራይ ውስጥ ጦርነት ነው ያለው። ሶማሌና አፋር ጀምረዋል ጦርነት። ኦሮሚያ ላይ ያለመረጋጋቶች አሉ። ቤንሻንጉል በተለያየ መንገድ ግጭቶች አሉ። የግብጽ ሁኔታ አለ። ሱዳን 80 ኪሎ ሜትር ገብታ ያለችበት ሁኔታ ነው ያለው። ግን እነዚህ ሁሉ ነገሮች ሲታዩ የኢትዮጵያ ዕጣ ፈንታ እንዴት ነው የሚታየው ያለው? አሁን በጣም ከባድ ነው። የኢትዮጵያ ዕጣ ፈንታ ምንድነው የሚለው ላይ አሁን ምንም ራሴንም ሌላውን ሰው የሚያረካ መልስ መስጠት አልችልም። ኢትዮጵያ ብሪንክ ላይ ነው ያለችው ማለት ቋፍ ላይ ነው ያለችው። ቅድም ያልኩሽ ተስፋፊ አማራ ሊቅ ሁመራ በትግራይ እጅ ሲሆን አገር ይጠፋል፣ ኤርትራ ገብቶ ሲያመስገን አገር ትድናለች ብሎ አምኖ ጦርነት ለኮሰ። አብይ አህመድ ይሄን እንጀራ ብሎ ስልጣኑን ለማቆየት የሚያስችል ሽርክና ከነዚህ ሰዎች ጋር ጀመረ። ኢትዮጵያ ውስጥ በሁሉም ቦታ እሳት አለ። ይህን እሳት የማጥፋት ማጂክ እኔ አሁን የለኝም ዋሻለሁ። ቢያንስ ግን አብይና ጓደኞቹ አሁን የያዙት ፖለቲካል አሬንጅመንት ለዚህ ሀገር ሰላም ብቃት ያለው ምላሽ ለመስጠት አቅም አለው ብዬ አላምንም። ብቻል ሁሉም የፖለቲካ ኃይሎች የሚነጋገሩበት ነገር መኖር ይችላልበት። ግን እዛ ላይ ብዙ ዱዌል ማድረግ አልፈልግም። እሱ በእኛ እንደ አመራር በዚህ ጉዳይ ላይ እንነጋገርበት ጉዳይ ነው። አንዳንዱ ሰው አዲስ አበባ መግባት ህልም ፍላጎት ምናምን እውነት ለመናገር አዲስ አበባ ከመግባት የሚከለክለን ኃይል አለ ብለን እናምነው ማለት ኖር የለውም። ቅድም ያልኩሽ ኤዳይም ብራጊንግ ፍስትሩ ይላሉ አሜሪካ አልነገርኩሽ መሰለኝ ልጀምረው ማለት ጉራም የሆነው እውነት ካልሆነ ማለት ጉራ አይደለም። እነዚህ ሰዎች የትግራይ እናት የሚያፈራሩበትን ጠበንጃ ለማስጣል የሚያስችል እርምጃ ስንወስድ ድንገት ስናሳድዳቸው እንጦጦ ከደረስን አንደርስም ብዬ ተስፋ አደርጋለሁ። እንሄዳለን እንችላለን። አዲስ አበባ መግባትና ያለ መግባት የፍላጎትና ያለ የመፈለግና ያለ መፈለግ ጉዳይ ነው። ግን ደግሞ ኃላፊነት የተሰማናል። ይሄ ሀገር እንዲገነባ ከማንም በላይ አስተዋጽኦ አድርገናል ብዬ አምናለሁ። ዝም ብሎ የህዳሴ ግድብ የማንም መጫወቻ ባይሆን እመርጣለሁ። የህዳሴ ግድብ ዝም ብሎ ቀፎም ቢሆን መዳን ካለበት እንዲድር ፈልጋለሁ። የትግራይ ተወላጆች በአሁኑ ሰዓት ትግርኛ ተናጋሪዎች ስለሆኑ ብቻ እና ዳነች አበቤ ወጥተው የሚያወሩት እኔ ሀፍረት ነው የሚሰማኝ። ከነዚህ ሰዎች ጋር አንድ ሊደርሺፕ መድረክ ላይ የነበርኩ መሆኔ ራሱ በጣም የሚያስደነግጠኝ። ፈቅደን ብናኖራቸው ትላለች አዳነች።
በዚህ ደረጃ የሚያስቡ ሰዎች ናቸው ኢትዮጵያን ያስተዳድራሉ። የትግራይ ተወላጆችን ፈቅደን ብናኖራቸው ጁንታው አሸነፈ ብለው ሲጨፍሩ ያድራሉ። ገና ይጨፍራሉ። ምክንያቱም ሞር ስለሚያሸንፍ እነሱ ጁንታ የሚሉት የትግራይ ህዝብ ስለሚያሸንፍ ምንም ጥርጣሬ የለውም። በዚህ የሚጨፍር ሰው ጋር ይጨፍራል ገና። ግን ጉዳዩ የመጨፈር ያለ መጨፈር ጉዳይ አይደለም። እነዚህ ሰዎች ኢትዮጵያዊነት ምንድን ነው የሚመዝኑት? ሰው ያሳስበኛል። ከሚሊዮን በላይ የትግራይ ተወላጅ ሌላው ስለ አማራ አልጨነቅም አልልሽም። ስለ አማራ እጨነቃለሁ፣ ስለ ኦሮሞ እጨነቃለሁ። ግን የሚጨነቅለት አመራር አለው። በዛ ደረጃ ኦቨር ኢንቨስት አላደርግም በዚህ ጉዳይ ላይ። መልካም ምኞቴን ብቻ ነው መግለጽ የምችለው። ቢያንስ ከ1.4.5 ሚሊዮን አካባቢ በላይ የትግራይ ተወላጅ አለ። ታትሮ ለፍቶ መኖር የሚፈልግ በማንነቱ ምክንያት የነ አብይ አህመድ አሽከሮች እንደፈለጉ የሚያሳድዱት እንደፈለጉ የሚያሰቃዩት ህዝብ እንዲኖር አልፈቅድም። አገኘው ተሻገርኩ ትናንት ሲናገር ሰምተሽዋል። ይህ ህዝብ የኦሮሞ ጠላት ነው። ይህ ህዝብ ሰዎች ተሳስቶ አይ ቡድን ለማለት ነው ይላሉ። ፍሮይዲያን ስሊፕ ይባላል ነው። ሆድ ያባውን ብቅል ስለሚያወጣው ነው። ብቅል ብቻ ነው። ጥላቻም ከብቅል በላይ ያናክራል። አብይ አህመድ እነዚህ አረሞች ይላል። ማን አረም እንደሆነ ይታያል። አብይ ነው አረም። እዚች ሀገር ላይ በቀለ አረም አብይ ነው። አገኘው ነው። ኢትዮጵያ ሁኔታ ያሳስበናል። ምንም ጥያቄ የለውም። ይሄን ጉዳይ ለመፍታት የሚያስችል ዝም ብሎ ጀነራል ዲያሎግ ወዘተ የሚመስል ካለ ኃጢያት ነው ብለና መሆንም ያለበት ነገር ነው። የኔ ስጋት እነዚህን ቅድም እንዳልኩሽ ክላሻቸውን ለማስጣል አዲስ አበባ እንዳንገባ ነው። የሚከለክለን ኃይል የለም ብዬሻለሁ። የኔ ስጋቴም መሰለሽ አሁንም ምንድነው የሸክላ ሱቅ ህግ የሚባላል አሜሪካኖች ፖተሪ ባርን ሩል የሚሉታል። ሸክላ ሱቅ ውስጥ ገብተሽ ስትነካኪ ከተሰበረ የራስሽ ይሆናል ማለት ከፍለሽ ነው ተወጪው ማለት ነው። ኢትዮጵያ ማዳን ካለበት የትግራይ ህዝብ የቲፒኤልኤፍም የትግራይ መንግስት እዳ እንዲሆን አንፈልግም። ሁሉም ኃይሎች ሁሉም ኢትዮጵያ መዳን አለባት። ኢትዮጵያ ማለት ኢትዮጵያን መዳን አለባቸው እንጂ አሁን ኢትዮጵያ እንደ ሀገር የማስቀጠል እሱን ኋላ የሚነሳ ነው የሚሆነው። በእኔ በኩል እዚህ ላይ እንትን አፒታይትም የለም ማለት አቅሙም የለኝም። ኢማጂን ማድረግ ይከብደኛል። ግን ቢያንስ ኢትዮጵያውያን አላስፈላጊ ጣጣ ውስጥ የሚገቡበት ሁኔታ መቆም የለበትም ብሎ ማለት ከሁሉም ኢትዮጵያዊ ቢያንስ አሁን ባለበት ደረጃ ዳቦ ቆሎ የሚቆሉ ለሰራዊታችን ምናምን ድል እንዲያደርግ ምናምን የሚቆሉ ሴቶች የት ነው የምትልኩት ተብሎ መጠየቅ መቻል አለባቸው። ቀድሞ የላኳቸው ልጆች የት ደረሱ ብሎ መጠየቅ መቻል አለባቸው። ሁሌ የምጠይቀው ጥያቄ ነው። ስንት ሰው እንደረገፈ አውቃለሁ። 3 የኢትዮጵያ ሰራዊት 3 ጊዜ ደምስሰናል በ8 ወር ውስጥ 3 እጥፍ ሰልጥኖ የሚመጣ የሚያልቅ በመጀመሪያ ዙር ያለቃል። ቤተሰብ የለውም። ይህን መጠየቅ በጋራ መጠየቅ የሚያስችለን ነገር መኖር ይችላል አለበት። ቢያንስ ቅድም እንዳልኩሽ ግን የትግራይን ህዝብ ደህንነትና ህልውና ለማረጋገጥ የሚያስችል ማንኛውንም እርምጃ እንወስዳለን ስንል ሰላምንም ጨምሮ ተቀምጦ መወያየትንም ጨምሮ እናደርጋለን ማለት ነው። ለትግራይ ደህንነት የሚያዋጣው ኢቭን ከሰይጣን ጋር መነጋገር ነው ተብሎ ከታመነ አይመስለኝም ማነጋገርበት ምክንያት የለም። ያ ማለት ግን እነጋገራለሁ ግን እዋጋለሁ፣ አንቀሃለሁ ግን እንወያይ ከሚል ሰው ጋር ዝም ብለን ለጨዋታ ብለን እንቀመጥ ምክንያት የለም። በግልጽ መታወቅ መቻል አለበት። ዓለም አቀፍ ማህበረሰቡ አሁን ያለውን የኢትዮጵያ ሁኔታ ምናልባት ከመፍራረስ ለመታደግም ያለውን ቀውስ ከመፍታት አንፃር ምን ቢደረግ ነው የሚሻለው? እኔ በዚህ ላይ ዱዌል ማድረግ ብዙ አልፈልግም። የዓለም አቀፍ ማህበረሰብ ጥሩ ስራ የሰራው ማጋለጥ መቻሉ ነው። ሪፎርመር የምናምን መሪ ምናምን ብለው ኖቤል የሸለሙት ሰውዬ ነፍሰ ገዳይ መሆኑን ማጋለጥ መጀመራቸው ትልቅ ነገር ነው። ግን በቂ አይደለም። ይሄ ሰው እና አመራሩ ይችን ሀገር ያፈረሱት ኢሳያስ ከሆነ እነሱ መሆናቸውን ከአማራ ተስፋፊ ልሂቅ ሆነው ይችን ሀገር እንዳፈረሷት መቀበል መቻል አለባቸው፣ ማየት መቻል አለባቸው። ኢትዮጵያ is too big to fail አሉ። ኢትዮጵያ ማለት ስለ ኢትዮጵያ ደማቅ ቪዥን ነበሯቸው ከሚባሉ ሰዎች ነው ራሴን መቆጠረው ይነስም ይዛል።
ይሄንን ህልም ዳሽ የማድረግ ስራ ነው ያልሰራሁም ቲፒኤልኤፍ አልሰራም የትግራይ ህዝብ አልሰራም ትግራይ ህዝብ የሚቻለውን ለኢትዮጵያ ደምቷል እነዚህ ስብስብ ሀገር እያጠፉ እንደሆነ መጀመሪያ መቀበል መቻል አለበት ዓለም አቀፍ ማህበረሰብ ስለዚህ ኢትዮጵያ እንዳትፈርስ መጠየቅ ያለበት እነዚህ ሰዎች ናቸው እንጂ እኛ አይደለንም እንዳልኩሽ ኢትዮጵያ ህዝቧ ቢያንስ አላግባብ እንዳይሰቃይ አሁን ከሞተው ወታደር በላይ አሁን ከሞተው አላግባብ ከሞተው ሚሊሻ በላይ እንዳይሞት የሚያስችል ስራ እንሰራ ከሆነ መጀመሪያ የተጠያቂነት ሹ መኖር አለበት እነዚህ ሰዎች መጠየቅ መቻል አለባቸው እነዚህ ሰዎች አሁንም ሌላ 10 ሺዎች ሌላ 100 ሺዎች ለመማገድ የሚያደርጉት እንቅስቃሴ በስሙ መጠራት መቻል አለበት የትግራይን ህዝብ እንደ ህዝብ ለማጥፋት የሚያደርጉት እንቅስቃሴ አቅም አጥሯቸውም ጭምር ሰራዊታቸው ተደምስሶም ጭምር አላቆሙ ደም ማቃወት ነው የሚፈልጉት በሺዎች የሚቆጠሩ የትግራይ ተወላጆች በቋንቋቸው በማንነታቸው ምክንያት በየሰፈሩ እየታሰሩ ነው ሱቆቻቸው እየተዘጉ ነው መሽረፈት ምንድነው መውሎያ ማራገቢያ የሚሸጡ የትግራይ ተወላጆች ይሄም ንግድ ሆኖ ይሄም እንጀራ ሆኖ እየተከለከሉ እንዳይንቀሳቀሱ እንደ ህዝብ ለማጥፋት የሚደረገው እንቅስቃሴ ፎርሙን ቀይሮ በአውሮፕላን በታንክ የተሞከረው ሙከራ በትግራይ ህዝብ ጉልበት ስለተቀለበሰ እንደገና እየቀጠለ ነው ይሄንን ለማስቆም ድፍረቱ ሊኖራቸው ይገባል ሌላው ከዛው ኋላ ምን እንነጋገርበት ነው የሚሆነው ዓለም አቀፍ ማህበረሰብ እውነት መናገሩን መቀጠል ለዛ ለተናገረው እውነት የሚመጣን እርምጃ መውሰድ መቀጠል መቻል አለበት ያን ካረገ እነዚህ ሰዎች አሁን ምንድነው የሚያደርጉት መሰለሽ በሚስጥር ነው ወይ ይሩሽና ሚቻል ከመሰላቸው ልክ ቁማር ቤት ማለት ነው ቁማር የመጨረሻው ሙከራ ባለችኝ ነው የምትጫወቹ በ100 ብር ትጀምሪና እየተበላሽ በሺህ ብር እናርገው ታያለሽ ተበላሽ ትሄጂ እሺ በ10 ሺህ የመጨረሻ ያቀረችኝ በ10 ሺህ አለች ገጣሙ ታያለሽ በ10 ሺህ ነው ያቀረሽ ሚሊዮን ተበልተሽ ሊሆን ይችላል 10 ሺህ ዲፈረንስ መታመጣት ትመስል ግን ፍራስትሬሽኑ ራሱ 10 ሺህ ተጨማሪ ከመበላት በዘለለ ምንም አያደንሽም ሱራቢ ገብቶበት ያለ ጣጣ የአማራ ተስፋፊ ልሂቃን ገብቶበት ያለ ጣጣ የመጨረሻዋን 10 ሺህ ለማስጨረስ የሚያደርጉት አሁን የሚያሰጋው 10 ሺህ አይደለም የነሱ ቁማር 10 ሺህ ብር አይደለም የሚያስይዙት የኢትዮጵያን ህዝብ የኢትዮጵያን ዕጣ ፈንታ ነው ያያዙ ያሉት ባለችኝ የሚሉት በኢትዮጵያ ዕጣ ፈንታ ነው እየተጫወቱ ያሉት ነው ኖ መባል መቻል አለባቸው ዓለም አቀፉ ማህበረሰብ ድርሻው ውሱን ነው የኢትዮጵያ ህዝብ ግን ኖ ዳቦ ቆሎ የምትሰራናት ልጆቿ ዳቦ ቆሎ ይዘው የት ነው የሚሄዱት ይሄዱስ መች ተመለሱ እነዚህ ጥያቄዎች ማንሳት ተራ ጥያቄዎች ማንሳት ወጣቱ ስራ አለ ተብዬ ሄጄ እግሬ ተቆርጦ አይኔ ጠፍቶ ተመልሻለሁ እድለኛ ሆነ የማረክነው መልሷል እድለኛ ሆነ የቀሩት ሴት ገቡ ማዳበሪያ ሆነ ቀሩ እዛ ደረጃ የሚታይ ስም እንኳን አያተርፉም ይሄን መጠየቅ መቻል አለበት ሰውን እጁን በማን እጅ ነው ያለው በኢትዮጵያ ህዝብ እጅ ነው ኢትዮጵያ ህዝብ የሆነ ነገር ያደርጋል ብዬ አይደለም በዋናነት እኛ ምን እናደርገው እናደርጋለን አንድ ክላሽ የትግራይን እናት የትግራይን ህፃን ማስፈራራት ወደማይችልበት ደረጃ ማድረስ ነው የምንፈልገው ከሰሜን ይሁን ከደቡብ ከምስራቅ ይሁን ከምዕራብ ይሄ ስጋት መኖር የለበትም ስጋቱ እንዳይኖር ለማድረግ የሚያስችል ስራ መስራት እንቀጥላለን ለዛ ነው ትግላችን ያልቆመው የምንወስደው መሬት የለም የምንመኘው ወንበር የለም የምናድነው ግዙፍ ፕሮጀክት የለም ትልቁ ፕሮጀክታችን በጣም ግዙፍ ፕሮጀክት የትግራይ ወጣት የትግራይ ልጅ የትግራይ ህፃን የትግራይ እናት የትግራይ አባት ደህንነት በተሟላ ሁኔታ እንዲረጋገጥ ማድረግ ነው ያን ካረግን በኋላ የትግራይ ህዝብ በራስ ድል በራስ የወሰን መብቱን ባልተሸራረፈ መልኩ ኤክሰርሳይዝ ያደርጋል ያን የሚወስነው ውሳኔ በጸጋ እንቀበላለን ያሁኑ ኃላፊነታችን ግን ከምንም ነገር በላይ ደህንነቱ ለአደጋ ተጋልጦ የነበረው ደህንነቱ ሾች የከፈልንበት አላግባብ የከፈልንበት የትግራይ ህዝብ የትግራይ ወጣት የትግራይ ህፃን የትግራይ ሴት የትግራይ እናት ደህንነት እንደገና በእነዚህ ሽፍቶች አደጋ ላይ የማይወድቅበት ሁኔታ እንፈጥራለን ይሄን ለማድረግ የሚያስችሉ ስራዎች አፋር ማድረግ የሚያስፈልግ ከሆነ እናረጋለን ኢልባቡር ያደርሰናል የሚል እምነት የለኝም ግን በአዲስ አበባ መሄድ አንፈልግም በዛ ስሌት ከሆነ ግን ቴሪቶሪ ኢሹ አይደለም የቴሪቶሪ ጉዳይ አይደለም ስለዚህ የትግራይን ኢንተረስት ለማስጠበቅ የሚያስችሉ ማንኛቸውም ስራዎች እንሰራለን ዓለም አቀፉ ማህበረሰብ ይሄንን በደንብ መረዳት መቻል አለበት ምን ካረገ ትልቅ ስራ ሰርቷል የሚኖርታል መልካም አቶ ጌታቸው ረዳ ለሰጡን ሰፋ ያለ ማብራሪያ እጅግ አድርጌ አመሰግናለሁ
አመሰግናለሁ። መልካም ተመልካቾቻችን ከህወሓት ስራ አስፈጻሚና ከሴንትራል ኮማንድ አባል አቶ ጌታቸው ረዳ ጋር የነበረን ቆይታ ይህን ይመስላል። ስለተከታተላችሁ እናመሰግናለን። መልካም ምሽት ይሁንላችሁ።